በታሪክ መዝገቦች ላይ የሰው ልጅ ስላደረጋቸው ታላላቅ ጦርነቶች ብዙ አንብበናል። ስለ ሮማውያን፣ ስለ ናፖሊዮን፣ ስለ አንደኛውና ሁለተኛው የዓለም ጦርነት አሰቃቂነት እናውቃለን። በእነዚህ ሁሉ ታሪኮች ውስጥ አንድ የጋራ የሆነ ነገር አለ። ጦርነቱ የሚደረገው በሰውና በሰው መካከል ነው። አንዱ ያሸንፋል፣ ሌላኛው ይሸንፋል። ነገር ግን በ1932 ዓ.ም በዓለም ላይ ማንም ሊገምተው የማይችል አንድ እንግዳ ጦርነት ተከሰተ። የጦርነት የተደረገው በሁለት ሀገራት መካከል አልነበረም። በአንድ በኩል የዘመናዊው ዓለም ወታደሮች ምርጥ የጦር አዛዦችና በሺዎች የሚቆጠሩ ጥይቶች ተሰለፉ። በሌላ በኩል ደግሞ ምንም አይነት መሳሪያ የሌላቸው መብረር እንኳን የማይችሉ ወፎች ተሰለፉ። አዎ ወፎች ተሰለፉ። ኢሙ የሚባሉ የአውስትራሊያም ባለረጅም እግር ወፎች። የዚህ ጦርነት ውጤት ምን ሆነ ብላችሁ ብትጠይቁ መልሱ ከማንም በላይ ነው። የሰው ልጅ በወፎች ተሸነፈም። ዘመናዊው መትረየስ በተፈጥሮ ፍጥነት ተሸነፈም። የታሪክ ልክ እንደ ቀልድ ቢመስልም በታሪክ መዝገብ ላይ ዘ ግሬት ኢሙ ዎር ወይም ታላቁ የኢሙ ጦርነት ተብሎ በይፋ የተመዘገበም እውነተኛ ክስተት ነው። ዛሬ የሰው ልጅ እብሪት ከተፈጥሮ ጋር ተጋጭቶ የተዋረደበትንና ወታደሮች በአዋፋት የተበለጡበትን ይህን አስገራሚ ታሪክ እንተርካለን። ታሪኩ የሚጀምረው በ1932 ዓ.ም አውስትራሊያ ነው። ጊዜው ከአንደኛው የዓለም ጦርነት ማብቂያ በኋላ ነበር። በአውስትራሊያ በኩል ተሰልፈው የነበሩ ወታደሮች ወደ ሀገራቸው ሲመለሱም መንግስት አንድ ውለታ ዋለላቸው። በምዕራብ አውስትራሊያ የሚገኝ ሰፊ መሬት በነጻ ሰጣቸው። ይህን መሬት እረሱት፣ ስንዴ አምርቱበት፣ ኑሯችሁን መስርቱ ተባሉ። ወታደሮቹም ጠመንጃቸውን አስቀምጠው ማረሻ ጨበጡ። በረሃማውን መሬት ወደ ስንዴ ማሳ ቀየሩት። ነገር ግን ልክ ምርት ሊሰበስቡ ሲሉ ዘ ግሬት ዲፕሬሽን ወይም የኢኮኖሚ ውድቀት ዓለምን መታም። ስንዴ ዋጋ አጣም። ገበሬዎቹ በጭንቀት ውስጥ ወደቁም። ልክ በዚህ ወሳኝ ሰዓት ላይ ነበር ጠላት የመጣው። ኢሙ የሚባሉ ወፎች ቁመታቸው ከሰው ይረዝማል። በሰዓት እስከ 50 ኪሎ ሜትር የመሮጥ አቅም አላቸው። እነዚህ ወፎች በየዓመቱ ውሃ ፍለጋ ይሰደዳሉ። በ1932 ግን ከተፈጥሮ ኃይልቅ የቀድሞ ወታደሮቹ ያለሙትን ስንዴ ያገኙ። 20 ሺህ የሚሆኑ ኢሙዎች በአንድ ጊዜ ማሳውን ወረሩት። አጥሩን እየበጠሱ ገቡም። የደረሰውን ስንዴ በሉት። ያልበሉትን ደግሞ በግዙፍ እግሮቻቸው እየረገጡ አበላሹት። ገበሬዎቹ ራሳቸውን ያገኙት ከባድ ቀውስ ውስጥ ነው። ወታደር የነበሩት ገበሬዎች የቀድሞ ጠመንጃቸውን አንስተው ለመከላከል ሞከሩም። ግን ወፎቹ 20 ሺህ ናቸው። አንድ ሁለት እየተኮሱ የሚጨርሱ አልሆነም። እዚህ ጋር ነው ታሪኩ ወደ ኮሜዲ የሚቀየረው። እነዚህ ገበሬዎች የቀድሞ ወታደሮች ስለሆኑ የሚያውቁት ቋንቋ ኃይል ብቻ ነው። ስለዚህ የግብርና ሚኒስቴርን ትተው ቀጥታ ወደ መከላከያ ሚኒስቴር ወይም ሚኒስትር ኦፍ ዲፌንስ ቢሮ ሄዱ። እነዚህን ወፎች በበትርና በድንጋይ ማባረር አንችልም፣ የጠላት ጦር እንደመጣ ነው የምንቆጥረው፣ መትረየስ ስጡን፣ ጦርነትና ውጅባቸው አሉ። የመከላከያ ሚኒስትሩ ሰር ጆርጅ ፒርስ ይህንን ጥያቄ ወደዱት። ወታደሮቹ የአውስትራሊያን ገበሬ ለማዳን ሲዘምቱ ማየት ለፖለቲካ ጥሩ ነበር። በተጨማሪም ወታደሮቹ ኢላማ መለማመድ ይችላሉ ብለው አሰቡም። እናም በይፋ ጦርነት ታወጀም። ጦርነቱ በኢሙዎች ላይ። ለዚህ ኦፕሬሽን አንድ የጦር አዛዥ ተመደበም። ስሙ ሜጀር መሬዲስ ይባላል። ሜጀሩ 2 ምርጥ መትረየስ ተኳሽ ወታደሮችና 10 ሺህ ጥይቶችን ጭኖ ወደ ስፍራው ዘመተም። በልበ ሙሉነት እነዚህ እኮ ዝም ብለው ወፎች ናቸው፣ በአንድ ደቂቃ ውስጥ እንጨርሳቸዋለን ብሎ አሰበም። ግን ሜጀሩ ጠላቱን በደንብ አላወቀም ነበር። ቀኑ ህዳር 2 ነው። ጦርነቱ ተጀመረም። ወታደሮቹ ወደ 50 የሚጠጉ ኢሙዎች ተሰብስበው አዩ። ርቀቱ ተስተካከለም። ሜጀሩ ተኩስ ብሎ ትዕዛዝ ሰጠም። የመትረየሱ ድምፅ በረሃውን አናወጠው። ታ ታ ታ ታ የሚል ድምፅ ተሰማም። እዚህ ጋር አንድ ያልተጠበቀም ነገር ተፈጠረም። ኢሙዎቹ ወታደሮቹ እንደጠበቁት እዛው ቆመው አልተመቱም። ልክ የመጀመሪያው ጥይት ሲጮህ ኢሙዎቹ ልክ እንደሰለጠነ ወታደር ወደ ተለያየ አቅጣጫ ተበተኑ። እያንዳንዱ ወፍ በዚግዛግ እየሮጠም ወደ ጫካው ገባም። ወታደሮቹ ኢላማ ማድረግ አቃታቸው። መትረየስ የተሰራው ተሰብስቦ የሚመጣን ጠላት ለመምታት ነው እንጂ በተናጠሉ እየረጠም
ለሚሸሽ ወፍ አልነበረም። ከ50 ወፎች ውስጥ በጥይት የተመቱት ምናልባት 10 ወይም 12 ብቻ ነበሩ። ሜጀር መሬዲስ ተበሳጭም። ነገ የተሻለ እንሰራለን አለም። በሁለተኛው ቀን ወታደሮቹ አንድ ግድብ አጠገብ አድፍጠው ጠበቁም። ከ1000 በላይ ኢሚዎች ውሃ ለመጠጣት እየመጡ ነበር። ሜጀሩ እስኪጠጉ ጠብቆ በደንብ ሲሰበሰቡ እንፈጃቸዋለን አለም። ወፎቹ መጡ፣ በጣም ቀረቡ። ልክ ተኩስ ሊከፈት ሲል መትረየሱ ተበላሸም፣ ጃምድ ሆነም፣ ጥይቱ አልወጣ አለም። ወታደሩ መትረየሱን ለማስተካከል ሲታገል 1000ዎቹ ወፎች አዩዋቸውናም ሮጦ አመለጡም። በዛ ሁሉ ወፍ ላይ አንድም ሳይሞቱ ሁሉም ነፃ ወጡም። ሜጀር መሬዲስ ማመን አቃተው። በኋላ ላይ እንደተናገረው ኢሚዎቹ የራሳቸው መሪ አላቸው። አንድ ትልቅ ወፍ አንገቱን ቀና አድርጎ ይጠብቃል። ወታደሮቹ ሲመጡ ካየም ምልክት ይሰጣል። ሁሉም ይበተናሉ። ወፎቹ ስትራቴጂ አላቸው። ወታደሮቹ ስልት ቀየሩ። በእግር መውረጥ ካልቻልን በመኪና እናሳዳቸው አሉ። መትረየሱን በአንድ የጭነት መኪና ላይ አሰሩት። እናም በረሃ ውስጥ ወፎችን እያሳደዱ መተኮስ ጀመሩ። ይህም ሌላ አስቂኝ ውድቀት ሆነም። መኪናው በወጣ ገባው መሬት ላይ ሲሮጥ በጣም ይንቀራፈፋል። ወፎቹ ከመኪናው ይሮጣሉ። መትረየስ ተኳሹ በመኪናው ንዝረት ምክንያት ኢላማውን መጠበቅ አቃተው። ጥይቱ ሰማይና ምድር ነው የሚመታው። እንዲያውም አንድ ጊዜም አንድ ኢሙ ተመቶ ከመሞቱ በፊት በመኪናው መሪ ውስጥ ገብቶ ተሰንቅሮ መኪናው አጥርጥሶ ገብቶ ሊገለበጥ ለትንሽ ተረፈም። ከሳምንት በኋላም ሜጀር መሬዲስ ውጤቱን ገመገመ። 2500 ጥይት ተተኩሷል። የሞቱት ወፎች ስንት ናቸው? ቢበዛ 200። 20,000 ከነበሩት ወፎች አንጻር ሲታዩት ይህ ዜሮ ነው። ጋዜጦች ወታደሮቻችን በወፎች ተሸነፉ እያሉ ማሾፍ ጀመሩ። ኦፕሬሽኑ ውድቀት ነው ተብሎ ታወጀም። ወታደሮቹ ዕቃቸውን ጠቅልለው ተመለሱም። ወታደሮቹ ከሄዱ በኋላም ኢሚዎቹ እንደገና ማሳውን ወረሩ። ገበሬዎቹ በድጋሚ ጮኹ። መንግስት በሁለተኛ ዙር ወታደሮችን ላከም። በዚህኛው ዙር የተወሰነ መሻሻል ታየም። ወደ 900 ወፎች ተገደሉ። ግን 900 ወፍ ለመግደል 10,000 ጥይት ፈጅቷል። ይህ በወታደራዊ ስሌት እጅግ አክሳሪ ነው። ሜጀር መሬዲስ ከጦርነቱ በኋላም በሰጠው ቃለ መጠይቅ ላይ ስለ ጠላቶቹም ማለትም ስለ ወፎቹም በአድናቆት እንዲህ አለም። እነዚህን ወፎች ጥይት የመሸከም አቅም ያለው አንድ ክፍለ ጦር ወታደር ቢኖረን የትኛውንም የዓለም ጦር እናሸንፍ ነበር። እነዚህ ወፎች ልክ እንደ ታንክ ጥይት አይበሳቸውም። አስቦት አንድ የጦር አዛዥ ጠላቶቹ ጥይት አይበሳቸውም ብሎ ስለ ወፍ ሲመሰክር። በመጨረሻም መንግስት እጅ ሰጠም። ጦርነቱ ቆመም። ማን አሸነፈም? ያለምንም ጥርጥር ኢሚዎች አሸነፉም። የሰው ልጅ ዘመናዊ መሳሪያ ይዞ ጦርነት አውጆም በጀት መድቦ የዘመተበትን ኦፕሬሽን ወፎች በተፈጥሮ የመረጡ ችሎታቸው ብቻም አሸነፉት። ታዲያ መፍትሄው ምን ነበር? ከዓመታት በኋላም መንግስት አጥር ማጠር ጀመረም። አዎ ተራ የሽቦ አጥር። ያ ሁሉ ጦርነት፣ ያ ሁሉ ጥይት፣ ያ ሁሉ ወጪም መልሱ ቀላል አጥር ነበር። ይህ ታሪክ ዛሬ ላይ ሆነን ስናየው በጣም ያስቃል። ነገር ግን ከዚህ አስቂኝ ታሪክ ጀርባም አንድ ትልቅ እውነት አለም። የሰው ልጅ እብሪት። ተፈጥሮን በኃይል ማሸነፍ አንችልም። ኢሚዎቹ ያስተማሩን ነገር ቢኖር አንዳንዴ ችግሮችን ለመፍታት መትረየስ ሳይሆን አስተዋይነትን እንደሚያስፈልግ ነው። 20,000 ወፎች ዘመናዊ መትረየሶችና የአውስትራሊያን መንግስት ያንበረከኩበት ይህ ታሪክ በታሪክ መዝገብ ላይ ታላቁ የኢሙ ጦርነት ተብሎ ለዘላለም ተመዝግቦ ይኖራል። ቪዲዮ ከተመቻችሁ ላይክ እንዲሁም ለጓደኞቻችሁ ሼር በማድረግ ይህን አስገራሚ ታሪክ አጋሩም። በሌላ አስደናቂ ታሪክ እስከምንገናኝ ሰላም።